ሰላም ሰላም ብላ ፊት ኪችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ያለምንም ዱቄት በሱካር ድንች የሚሰራ ሃይ ፕሮቲን ፒዛ ይዤላችሁ መጥቻለሁ። ይሄ ደግሞ የሚሰራው በቢላል ፊት ኪችን ቤት ብቻ ነው ማለት ነውና ይሄ በጣም 200 ግራም ፕሮቲን ያለው 1900 ካሎሪን ያለው በጣም የሚጣፍጥ ሃይ ፕሮቲን ፒዛ ነው ማለት ነው። በተለይ ይሄ ደግሞ ልጆች ይወዱታል ብዬ ተስፋ አደርጋለሁ። ምክንያቱም በሱካር ድንች የተሰራ እንትን ስለሆነ ጣዕሙን ትንሽ ወደ ጣፋጭነት ስለሚያመዝን ማለት ነው። እና ያው ይሄን እንደዚህ አድርጋችሁ ለልጆቻችሁ ለራሳችሁ ትምህርት ቤት ሲሄዱ ለልጆቹ መቋጠር ትችላላችሁ። ባሉም ለምሱም ለባሏ ማዘጋጅ ትችላላችሁ ማለት ነው፣ ቤታችሁ ላይ በቀላሉ ማለት ነው። ፒዛው በጣም የሚያዘልል ፒዛ ነው። በጣም የሚጣፍጥ ፒዛ ነው። በእውነት በጣም የሚጣፍጥ ፒዛ ነው ማለት ነው። ይሄን ይመስላል። በጣም ቆንጆ ፒዛ ነው እና ያው አንድ የሱካር ድንች ተጠቅሜ ያለው፣ ቃሪያ አንድ ተጠቅሜ ያለው ማለት ነው። ሞዘሬላ ተጠቅሜ ያለው፣ ዞያ የተፈጨ ስጋ 100 ግራም ተጠቅሜ ያለው፣ አንድ እንትን ሱካር ድንች ተጠቅሜ ያለው። ዞያ የተፈጨ ስጋውን በሙቅ ውሃ ለ5 ደቂቃ እንዘፈዝፈዋለን ማለት ነው። በላይ ላይ ቆንጆ በርበሬ እንደገና ጨው አድርገን ለ5 ደቂቃ እንዘፈዝፈዋለን። ከዛ በኋላ ሁለት ቦታ ባካፈልነው ሱካር ድንች ደግሞ በላይ ላይ ቆንጆ በርበሬ ጨው የሚጣፍጠንን ጣዕም አድርገን እንደገና ፍሩም ላይ ለ20 ደቂቃ እናቆየዋለን። 20 ደቂቃ ውስጥ ሙኩክ ብሎ ይወጣልናል ማለት ነው። እስከዚያ ድረስ ደግሞ ሌላ ነገር እናዘጋጃለን። ፒዛው ላይ የምንጨምረው እንደዚህ አሁን ለምሳሌ ዞያው እንግዲህ ተዘጋጅቶልናል። ሽንኩርታችን ከትፈናል፣ ቃሪያችን ከትፈናል። ሽንኩርት እንግዲህ እንከታለን ማለት ነው። በኦሊቭ ዘይት በስፕሬ መሆን አለበት፣ ዘይት እንዳይበዛብን። ያው ቃሪያችን እዚህ ላይ ጨምረን እናቆላላለን። ከዛ በኋላ ቲማቲም ዙዛችን ሱካር እንደሌለው እርግጠኛ መሆን አለብን። ጤናማ ቲማቲም መሆን አለብን። ቤት ላይ ራሳችን ማዘጋጀት አለብን። ዞያው ደርሶልናል ማለት ነው። ዞያ የተፈጨ ስጋ እንደዚህ አድርገን እናቆላላለን። ከዛ በላይ ላይ የምንፈልገውን የምንወደውን ጣዕም መጨመር እንችላለን። ነጭ ሽንኩርት፣ ቆንጆ በርበሬ፣ ሞሪንጋ፣ ዝንጅብል ተጠቅሜ ያለው ማለት ነው። ከዛ በኋላ እንግዲህ ያው አረንጓዴ ሽንኩርቱም ተጠቅሜ ያለው ማለት ነው። በአማርኛ ምን እንደሚባል አላውቅም። እኔ አረንጓዴ ሽንኩርት ነው ያልኩት። በላይ ላይ ይሄን አረንጓዴ ሽንኩርት ተጠቅሜ ያለው ማለት ነው። ከዛ በኋላ ባሲሊኩም ተጠቅሜ ያለው። እንደዚህ አዘጋጅተን የሚጣፍጥ የዞያ የተፈጨ ስጋ አስተካክለን አዘጋጅተን እናደርጋ። እስከዚያ ድረስ ደግሞ ሱካር ድንቹ ሙኩክ ብሎ ይደርስልናል። ከዛ በኋላ ከወጣልን በኋላ ውስጡ ያለውን ስጋ ቀንሰን ለብቻ እናደርገዋለን ማለት ነው። ሌላ ነገር እንሰራበታለን፣ ሌላ ታሪክ እንሰራበታለን። አያችሁ፣ እንደዚህ ቀንሰን በሌላ ሳይሆን ከዛ በኋላ ያዘጋጀነውን የዞያ የተፈጨ ስጋ ላዩን እንሞላዋለን። ከዛ በኋላ እንደማንኛውም ፒዛ ደግሞ የምንፈልገው ነገር ከላዩ ቲማቲም እንደዚሁም ደግሞ ኦሊቭ የፈለግነውን ቃሪያ በላይ ላይ አድርገን ከዛ በኋላ ሞዘሬላ፣ ጤነኛ ሞዘሬላ መሆን አለበት። 20 ግራም ፕሮቲን ያለው ፋቱ ዝቅ ያለ ሞዘሬላ hayታችሁ መግዛት አለባችሁ። በላይ ላይ አድርገን እንደገና ፍሩም ላይ ለ10 ደቂቃ እናቆየዋለን ማለት ነው። ከዛ በኋላ እንግዲህ ያው ቀሪ እንግዲህ ቅድም ስጋ ብለን ያወጣ ነው የሱካር ድንቹን ከዛ 100 ግራም እንትና ሀጃ እናደርጋለን። አንድ እንቁላል ጨምረን አንድ ላይ እናሻውና ከፈለግነው ጣም አድርገን ሚኒ ፒዛ እንሰራለን ማለት ነው። ከዛ በላይ ላይ ቲማቲም፣ ጤነኛ ቲማቲም አድርገን ቀሪ ስጋ ነበረን ቀሪውን ስጋ አድርገን ሞዘሬላ የፈለግነው ነገር በላይ ላይ አድርገን ሚኒ ፒዛ እንሰራለን። በዚህ ደግሞ ያላት 50 ግራም ፕሮቲን 400 ካሎሪን አለው። እቺንም እንደዚሁ ፍሩም ላይ ከተን ለ10 ደቂቃ ካቆየነው በኋላ እንደዚህ አድርገን እናወጣዋለን። ከዛ በኋላ በጣም የሚጣፍጥ እንትን ነው ማለት። ታዲያ ቪዲዮን ሼር፣ ኮፒ ሊንክ በማድረግ ቫይራል እንዲወጣ እንዳይረሳ። ያነሰ የጎደል ነገር ካለ ደግሞ ከቪዲዮ በታች በኮመንት መልክ አስቀምጡልኝ። አያችሁት፣ በጣም የሚጣፍጥ ፒዛ ነው እና እንደዚህ አድርጋችሁ እንትን በሉ። ወዳችኋለሁ። መልካም የምሳ ቁርስ ሰዓት ይሁንላችሁ። መልካም ቀን